እሺ 20ኛ ጥያቄ ይደርሰናል። 20ኛ ጥያቄ የሚለው ዋት ኢዝ ዘ ማንቲስ ኦፍ ዘ ኮመን ሎጋሪዝም 4.39 ይላል። እዚህ ጋር ማወቅ ያለባችሁ ሁለት ፖይንቶች አሉ። ማንቲሳ እና ካራክተሪስቲክስ የሚባሉ ነገሮች ማለት ነው። አሁን ለምሳሌ በሳይንቲፊክ ኖቴሽን የተጻፈ እንትን አለ እንበል፣ የሆነ ቁጥር አለ እንበል፣ ኤክስ የሚባል ቁጥር በሳይንቲፊክ ኖቴሽን ተጻፈ እንበል፣ እንደዚህ ኤም ኤክስ ኢን ዘ ፓወር ኦፍ ሲ እንበል ብለን እናስብ። እንደዚህ የሚባል ቁጥር አለ። ከዛ በኋላ ማንቲሳ የሚባለው ይሄ ኤም ነው። ኤም ማንቲሳ ይባላል። ማንቲሳ ሲ ደግሞ ካራክተሪስቲክስ ይባላል ማለት ነው። ካራክተሪስቲክስ እና እዚህኛው ጥያቄ ላይ የምታዩበት ጊዜ አሁን ሎግ ይላል። ሎግ 4.39 አሁን እዚህ ጋር ማንቲሳው ነው የተጠየቀው። ማንቲሳው ስንጠይቅ አሁን ለምሳሌ ቀጥታ የሚሆንና አሁን ለምሳሌ የሎጋሪዝሙን የዚህን ዋጋ ብናውቅ ኑሮ ቀጥታ መልሱን እሱን እናደርግ ነበር። ግን ደግሞ አሁን እዚህ ጋር ሎጋሪዝሙን ስልክ አላወቅነውም። ፖይንት የዚህን ዋጋውን ሎጋሪዝም ይሄ ስንት እንደሆነ ዋጋው አናውቅም። ስለዚህ ማንቲሳውን እዚህ አናውቅም ማለት ነው። ማለት እዚህ ጋር የሚመጣው ቁጥር ነበር ማንቲሳ የሚሆን ያለበት። ወይም ደግሞ ለምሳሌ ሌላ ኤግዛምፕል ልስጣችሁ፣ ግራ ገባችሁ መሰለኝ ትንሽ እና ለምሳሌ ሎግ 2.63 አሁን ይሄ ስንት ነው ዋጋው? 0.4200 ነው። አሁን ለምሳሌ የዚህ ነው ማንቲሳ ፈልጉ ትባሉ ቀጥታ ይሄኛው ነው የሚሆነው ዋጋው ማለት ነው። ግን እዚህ ጋር ስላልሰጠን ቀጥታ ማንቲሳው ማለት የትኛው ነው የሚሆነው? ማንቲሳው ማለት ነው ይሄኛው ነው የሚሆነው። ማንቲሳው ራሱ ይሆናል ማለት ነው። ካራክተሪስቲክስ ደግሞ ቴን ዘ ፓወር ኦፍ ሲ እቺ ሲኛዋ ካራክተሪስቲክስ ትሆን ነበር፣ ግን እዚህ ጋር ፓወር ስለሌለ ካራክተሪስቲክስ አይሆንም ማለት ነው። ተረዳችሁ ይመስለኛል። እሺ ኤግዛምፕል ጨምርላችሁ። ለምሳሌ ይሄኛው እንደዚህ ተሰጠንና እንደዚህ ተሰጣችሁ እንበልና ከዛ በኋላ 263 ስምንታውን ካራክተሪስቲክስ እና ማንቲሳ ማውጡ ብትባሉ እንዴት ነው የምታደርጉት መሰላችሁ? 263 ታይምስ ቴን ዘ ፓወር ኦፍ ስንት ታደርጋላችሁ? 2 ታደርጉታላችሁ። ከዛ በኋላ ይሄንን ወደ ሎግ ውስጥ ትከቱታላችሁ። ሎግ ውስጥ ትከቱታላችሁ። ይሄን ከዛ በኋላ ይሄ ሲወጣ ስንት ነው? 0.42 ይሆናል ማለት ነው። ገብታችኋል? 42 ያው ዜሮዎቹ ነጥብ ፖይንት ስለማያመጡ ከዛ 42 ሲደመር 2 ይሆናል ማለት ነው። ስለዚህ እቺ 2 ካራክተሪስቲክስ ይሆናል። እቺ ደግሞ 0.42 ደግሞ ምን ትሆናለች? ማንቲሳ ትሆናለች ማለት ነው። ስለዚህ አሁን እዚህ ጋር አልተሰጠንም። ስለዚህ ቀጥታ ማንቲሳው ስንት ነው ማለት ነው? 4.39 ይሆናል ማለት ነው።